የምስራች ሲባል ምንድን ነው የሚባለው? እስቲ ጻፉልኝ። የምስራች ለማንኛውም እንኳን ደስ አላችሁ። በእውነት ደስ የሚል ነው። በተለይ ለሚያስፈልጋችሁ ወላጆች ሞግዚት ለማግኘት በጣም እንደተቸገራችሁ አውቃለሁ። ያልተቸገረ ሰው ያለ አይመስለኝም። ብዙ ሰው ነው የሚቸገረው። ከዛ በላይ ደግሞ የሰለጠነ የገባው ያወቀ ስለ ልጆች አስተዳደግ ስለ ልጅ አያያዝ የተረዳ ባለሙያ ደግሞ ማግኘት በጣም ነው የሚከብደው። ማንኛውም እንኳን ደስ አላችሁ ያልኳችሁ ፋሲካ የሞግዚቶች ማሰልጠኛ ያሰለጠናቸውን ሞግዚቶች ያስመርቃል። መቼ አትሉኝም? ጥቅምት 8 የት ብትሉኝ አያት አደባባይ ተስፋ ሞል ጥቅምት 8 ነው ምርቃቱ። ሙሉ መረጃውን ከታች አስቀምጠላችኋለሁ። ሂዱ ተመልከቷቸው። ሞግዚት የምትፈልጉ ከሆነ ደወል አድርጉ። እዛም ሄዳችሁ አግኝታችሁ የምትፈልጉት ሞግዚት ውሰዱ። በትክክል የተማሩ የሰለጠኑ ኃላፊነት የሚሰማቸው ሞግዚቶችን ለልጆቻችን ካገኘ ምን እንፈልጋለን? ተመስገን ነው አይደል? ፋሲካ የሞግዚቶች ማሰልጠኛ እንኳን አደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ትልቅ ነገር ነው ያደረጋችሁት። የብዙ ወላጆችን ጭንቀት የሚያቀል ነገር ነው የሰራችሁት እና በርቱ ማለት ፈልጋለሁ። ለማንኛውም ሌሎቻችሁ መገኘት ለምትፈልጉ በሙሉ በዛ አድራሻችሁን አስቀምጥላችኋለሁ። ተገኙ። የህፃናት ማቆያ ያላችሁ፣ የትምህርት ቤት የነርሰሪ ትምህርት ቤት ያላችሁ ሞግዚት ትፈልጉ ደወል አድርጉ፣ አገኟቸው፣ ትጠቀሙበታላችሁ።